ሰላም ጤና ይስጥልኝ እንደምን አላችሁ? አሸናፊ ነኝ። ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ የምንሰራላችሁ ቪዲዮ ማለት ነው ካስታወሳችሁ የዛሬ 2 ሳምንት የሰራነው ቪዲዮ ነበር። ካለፈው ቪዲዮ በፊት የሰራነው በአዲስ ስቱዲዮ ሴታፕ እያደረግን ነው እያስተካከልን ነው ብዬ የሰራላችሁ ቪዲዮ ነበር ማለት ነው። ዛሬ ደግሞ ያን ስቱዲዮአችንን ሴታፓችንን ጨርሰን አስተካክለን በአዲሱ ቢሮ ቀረጻ ጀምረናል ማለት ነው። እንደምታዩት ከኋላ ያለው ባክግራውንድ ወደ ዋይት ሆኗል። በፊት የነበረው ሮዝ ነበር ማለት ነው። ስለዚህ አዲሱን ስቱዲዮአችንን በይፋ ጀምረን ስራ ጀምረናል ማለት ነው። እንግዲህ በዛሬ ቪዲዮአችን ስለ አዲሱ ስቱዲዮአችን፣ ሁለተኛ ነገር ደግሞ ከዚህ በፊት እንደገለጹትኝ አዲስ ካምፓኒ መስርተናል ማለት ነው። ዳሽ ቢዝነስ ግሩፕ ይባላል። በተለያየ የስራ ዘርፎች ላይ የተሰማራን ነው። በሱ ላይ የምንሰራቸውን አጠር ያለ ስለምን እንደምንሰራ እሱንም አያይዤ እነግራቸዋለሁ። ከዚህ በፊት ያለፈው ሳምንት የሰራነው ቪዲዮ ደግሞ አሊኤክስፕረስ፣ አሊባባ እንደዚሁም ደግሞ ፌስቡክ ውስጥ ላይ ራሳችን በኢንተርናሽናል የሆነ ቨርቹዋል ማስተር ካርዳችን አውጥተን የትኛውንም አይነት ክፍያዎችን መክፈል እንደምንችል ይህ ታርግቼላቸዋለሁ። እንደዚሁም ደግሞ ኦርደር አድርገን የመጣልን እቃዎች ከአሊኤክስፕረስ ኦርደር አድርገን የመጡልን እቃዎችንም እንደዚሁ ሪቪው አድርገን ነበረ ማለት ነው። በአሁኑ ፕሮግራማችን ደግሞ ከአሁን ቀደም ብዬ እንደገለጽኩት ስለ ቪዲዮችን ሴታፕ እንደዚሁ ደግሞ ስለምንሰራቸው በዚህ አዲስ ቢዝነሳችን የምንሰራቸው ስራዎች አጠር አድርጌ ወደ እናንተ አቀርብላቸዋለሁ ማለት ነው። አብራችሁ ቆዩ። እንግዲህ በዚህ ስቱዲዮችን በአዲሱ ስቱዲዮችን ማለት ነው የተለያዩ ስራዎችን እንሰራለን። የመጀመሪያው የምናደርገው ነገር ምንድን ነው? አንደኛው ለዩቲዩብ የሚሆነን ቪዲዮዎችን የምንቀርጽበት ነው። ለቲክቶክ እንደዚሁም ደግሞ ለድርጅታችን የሚያስፈልገን የማርኬቲንግ ወይም ፕሮሞሽን የምንሰራበትን ቪዲዮ ሪከርድ እናደርጋለን። ሽያጭ እናከናውንበታለን። እንደዚሁም ደግሞ ስልጠና እንሰጥበታለን። ቤዚካሊ እንደዚሁ ደግሞ ቨርቹዋል የሆኑ ማስተር ካርዶችን ለካስተመሮቻችን ወይም ደግሞ ለኦዲየንሶቻችን እናቀርባለን ማለት ነው። ስለዚህ እነኝን አራቱን ቤዚካሊ የምንሰራበት ነው ማለት ነው። ሶ ቤዚካሊ ደግሞ ዳሽ ቢዝነስ ግሩፕ የሚለው ከአብሪቬሽኑ ስንነሳ ዳሽ ማለት DASHE ማለት ነው። ፉል ኔም ያለው ሚኒንግ ምንድነው? ሜምበር ኦፍ አወር ፋሚሊስ ነው፣ ወይም ደግሞ የቤተሰባችን አጠቃላይ የመጀመሪያዎችን አልፋቤት ፊደል የያዘ ስያሜ ነው ማለት ነው። ቢዝነስ እንግዲህ ያው ቢዝነስ ማለት ያው ለፕሮፊት የተቋቋመ ትርፍ ለማግኘት ማለት ነው። ግሩፕ ማለት ደግሞ የተለያዩ ሴክተር ላይ ስለምንሰራ በኦንላይን ሾፒንግ እንደዚሁም ደግሞ በሽያጭ አለን፣ በሶሻል ሚዲያም አለን። እንደዚሁም ትሬኒንግ ስለምንሰጥ የተለያዩ ቢዝነሶች ስላሉን እነሱን አንድ ላይ ስለያዘ ግሩፕ ብለን ሶ አስ ጀነራል ዳሽ ቢዝነስ ግሩፕ ብለን መነሻ አድርገን ተነስተናል ማለት ነው። ሶ ምንድነው እኛውን ይህንን ስቱዲዮ ሴታፕ ስናደርግ በጣም ብዙ ኮስት አድርጎን ነበረ። ማለት ከ3 ወር በላይ ነበረ ስንዘጋጅ የነበረው። አንደኛ ገንዘብ ያስፈልገን ነበረ፣ ሁለተኛ አይዲያ ያስፈልገን ነበር፣ ሶስተኛ የት ቦታ እናድርግ፣ እንደዚሁም ደግሞ ፕላስ የምንጠቀማቸው ማቴሪያል ምንድን ነው፣ በጀታችን ስንት ይሁን፣ ምንድን ነው ከዛ በኋላ ማድረግ ያለብን፣ ምን መስራት ያለብን ቀድመን ከማስታወቂያ ጀምሮ በጣም ዝግጅት ይፈልጋል። ሶ ጀስት ዝም ብለን ቢሮ ተከራይተን እቃዎችን አሟልተን ማርኬቲንግ ላይ ሬዲ ሳንሆን፣ በጀት ላይ ሬዲ ሳንሆን፣ ፕሮሞሽን እንዴት እንሰራለን ሬዲ ሳንሆን፣ እንደዚህም ደግሞ በምን ያህል ጊዜ ገንዘብ ማግኘት አለብን ፐርፌክትሊ ማርኬት ውስጥ የሚፈልገውን ቢዝነስ ሬዲ ስንሆን ነው የዛኔ መጀመሪያ ያለብን። እኛ ከዛሬ 3 ወር በፊት ወዲያውኑ ማድረግ እንችል ነበረ፣ ኦልሬዲ በጀቱ ስለነበረ። ነገር ግን ኖ ብለን ማርኬቱን ስናጠና ምን መስራት ያለብን ይሄ ስንል እኛም በዛን ሰዓት ስንሰራው ከምንሰራው ስራ ጋር መሄድ አለበት ወይ ሁሉ ነገር ቼክ እያደረግን ነበር እና ከ3 ወር በኋላ ኦልሬዲ የጨረስነው። አዲስ ስቱዲዮ አዲስ ቢሮ ለመክፈት ያሰባችሁ ካላችሁ ማርኬት ላይ፣ በጀት ላይ፣ ኮስት ላይ እንደዚሁም ደግሞ ምን መስራት አለባችሁ የሚለው ቀድማችሁ ጥናት ማድረግ አለባችሁ። ፕላስ ደግሞ ስቱዲዮ ላይ መጠቀም ያለባችሁ ማቴሪያል ምንድን ነው፣ ቀረጻ ሳረጉ መጠቀም ያለባችሁ ማቴሪያል ምንድን ነው፣ በምን ያህል ጊዜ ነው ፕሮፊት ጀነሬት ማድረግ ያለብን የሚለው እያንዳንዱ ቼክአፕ ማድረግ ያለባችሁ። አንዳንዶቻችን ምንድን ነው ቢሮውን በከፈትን ቀድመን ምን ብለን እናስባለን፣ ቢሮውን ከከፈትን በኋላ በ15 ቀን ወይ በ20 ቀን ፕሮፊት እናገኛለን ወይም ገቢ እናገኛለን ብለን እናስባለን። በሳምንትም ልናገኝ እንችላለን ነገሩ። ነገር ግን ምንድነው እኛ ቲንክ ማድረግ ያለብን መጀመሪያ ቀድመን መዘጋጀት ያለብን የግል ስራ ስንሰራ ገቢ ወይም ትርፋችንን በወር እናገኝ እንችላለን፣ በ2 ወር፣ በ3 ወር፣ በ5 ወር፣ 6 ወርም ሊሆን ይችላል የሚመጣው ገቢያችን ትርፋችን የምናገኘው። እስከዛ ዋናችን ልንይዝ እንችላለን። መቼ ትርፍ እንደምናገኝ ስለማናቅ ከቤት ኪራይ ወጪ፣ ከሰራተኛ ጀምሮ አንዳንድ ደግሞ አዘር ኮስት የምላቸዋል ከነሱ ጨምሮ
ፐርፌክት የሆነ ኮስት አናሊሲስ መስራት አለብን። ያን ማድረግ አለብን። ፕላስ ደግሞ ማርኬቱን ማየት አለብን። የቢሮ ማቴሪያሎች ምን ናቸው እነሱ ቼክ ማድረግ አለብን። ስለዚህ እነኚህ ነገር መጠንቀቅ ያስፈልጋል ማለት ነው። ከዛ ውጪ ምንም ነገር ማድረግ መጀመር ይቻላል ማለት ነው። ሶ ቀጣዩ እንግዲህ ብሪፍሊ ስለምንሰራቸው ስራዎች አንዳንድ ነገር ልበላችሁ። ቤዚካሊ አሁን ላይ የምንሰራቸው በዳሽ ቢዝነስ ግሩፕ ውስጥ የምንሰራቸው ስልጠና ነው። ስልጠናው ምንድነው? የሴኩሪቲ ካሜራ ወይም ደግሞ የደህንነት ካሜራ ስልጠና ነው። በድሬዳዋ ከተማ ያሉ ወጣቶችን የደህንነት ካሜራ ስልጠና እንዲያገኙና እንደዛውም ሰርተፍኬት ሰጠን ሰርተፍኬቱን ከሰጠን በኋላ ደግሞ ስልጠናውን ከጨረሱ በኋላ ደግሞ ራሳችን እነሱ ስራ በሚያገኙበት ሰዓት ላይ ካሜሮቹን አመቻችተን እንደምንሰጣቸው እንደዚሁም ደግሞ ፕላስ ስራውን አግኝተው የከበዳቸው ነገር ካለ በማቴሪያል ሊሆን ይችላል፣ ቴክኒካል ነገር ሊሆን ይችላል። እነሱንም ሰፖርት አድርገን አግዘን እነሱን ማቋቋምና ስራው ላይ በደንብ ፓርቲሲፔት አድርገው እንዲገቡ ፍላጎታችን። ፕላስ ደግሞ ምንድነው በእኛም በኩል ያሉ ስራዎችን ስልጠናውን ከሰጠናቸው ሰልጣኞች መካከል የተወሰኑትን ሰሌክት አድርገን ከእኛም ጋር አብረው አድርገው ጆይን አድርገው እንዲሰሩ ብሎ እናመቻቻለን። ካሜራውን ከኛ ይገዛሉ በርካሽ። ምክንያቱም በአሁኑ ሰዓት ላይ ካሜራ ወጥቶ ውጭ ላይ ልግዛ ቢሉ ብዙ አይነት ካሜሮች አሉ። መሸወድ አለ፣ መታለል አለ፣ እቃዎች የሚቃጠሉ አሉ። እንደዚህ ደግሞ ቴክኒካል ጋይዳንስ ይፈልጋል። ስለዚህ እቃውን አቅርበን ስራውን ሲሰሩ ቴክኒካል ጋይዳንስ እናደርጋለን። በሁሉም ነገር አብረናቸው እንሆናለን ማለት ነው። ሳይት ላይ ሆነው እየሰሩ ካሜራውን በሚገጥሙበት ቦታ ሆነው እየሰሩ የከበዳቸው ነገር ካለ ከኛ ጋር ኮሚኒኬት በማድረግ ያን ነገር ሶልቭ ማድረግ እንችላለን ማለት ነው። ስለዚህ ከስልጠና ባሻገር አብረን ሆነን የሚሰሩትን ስራ ጋይድ እናደርጋለን። በማቴሪያል ሊሆን ይችላል፣ ድሪል ሊያስፈልጋቸው ይችላል፣ አንዳንድ ቢቲዎች ሊያስፈልጋቸው፣ የኬብል ሊያስፈልጋቸው ይችላል፣ የኤሌክትሪክ የካሜራ ገመድ ሊያስፈልጋቸው ይችላል፣ ጀንክሽን ሊያስፈልጋቸው ይችላል። የራሳቸው አንዳንድ ከጥቃቅን የምንላቸው ከቢቲ አንስቶ ሊያስፈልግ ይችላል። እኛ ከጎናቸው ሆነን አብረናቸውም መስራት እንችላለን ማለት ነው። ስለዚህ ትሬኒንጉ ይህን ያካተል። ፕላስ ደግሞ ሁለተኛ የምንሰራው ስራ ምንድነው? ኦንላይን ሾፒንግ አለን። ኦንላይን ሾፒንግ ደግሞ በቲክቶክ አካውንታችን ዳሽ ማርኬት የሚል የቲክቶክ አካውንት አለ ማለት ነው። በዛ አካውንታችን ከቢሮ እቃዎች ጀምሮ አንዳንድ ስቴሽነሪዎች እንደዚሁም ደግሞ ከአሊኤክስፕረስ ላይ ኦርደር ያደረግናቸው እቃዎች አሉ። እነሱ በተመጣጣኝ ዋጋ እዛ ላይ ፖስት እናደርጋለን። ፕላስ ደግሞ ስለ ድርጅታችን ማስታወቂያ ስላለን እዛ ላይ ገብታችሁ የምትፈልጉትን እቃ እዛ ላይ መግዛት ትችላላችሁ ማለት ነው። ሁለተኛው ኦንላይን ሾፒንግ ነው። ሶስተኛ ደግሞ የምንሰራው ምንድነው? ኢንተርናሽናል የሆነ ቨርቹዋል ማስተር ካርድ እናወጣለን። ይሄም ደግሞ ለዚህም የሚያስፈልጋችሁ ፓስፖርት ወይም ናሽናል አይዲ የሚያስፈልጋችሁ ሁለቱን በመጠቀም በ1500 ብር ብቻ ኢንተርናሽናል ቨርቹዋል ማስተር ካርድ ስልካችን ላይ ያለ ማለት ነው። እሱን እናወጣላችኋለን። ከአሊባባ ከአሊኤክስፕረስ ጋር ራሳችን አካውንቱን አዳርገን ሬዲ እናደርግላችኋለን ማለት ነው። ከእናንተ የሚጠበቀው ምንድነው? ኦርደር ብቻ ማድረግ፣ ክፍያውን ብቻ መፈጸም። ካስፈለገም ደግሞ ዶላሩ ራሳችን አመቻችተን አካውንታችሁ ላይ ቶፕ አፕ ማድረግ ወይም ደግሞ መሙላት እንችላለን ማለት ነው። ስለዚህ ሶስተኛ የምንሰራው ኢንተርናሽናል ቨርቹዋል ማስተር ካርድ ነው ማለት ነው። ኢን አዲሽን ቱ ዲስ ዋን ሌላኛው ደግሞ ያሰብነው ምንድነው? ፌስቡክ ቡስት ነው ወይም ሜዲስ አድቨርታይዝመንት ፌስቡክ ላይ ስፖንሰር ማድረግ የምትፈልጉ ወይም ደግሞ ማስታወቂያችሁን ወይም አገልግሎታችሁን በፌስቡክ የምታስተዋውቁ ካላችሁ በድሬዳዋ ከተማ ላይ ማስታወቂያችሁን በፌስቡክ ላይ ፖስት እናደርግላችኋለን ማለት ነው። እሱ በተመጣጣኝ ዋጋ ነው የሚሰጣችሁ ማለት ነው። ስለዚህ እነኝን አራቱን ቤዚካሊ በዚህ በዳሽ ቢዝነስ ግሩፕ ውስጥ የምንሰራቸው ስራዎቻችን ናቸው ማለት ነው። እንደዚሁም ደግሞ በተጨማሪ አሁን በቅርብ ጊዜ ለሚያስብነው ከሌሎች ድርጅቶች ጋር አንድ ላይ በመሆን የኢምፖርት ኤክስፖርት ላይሰንሱን ፕሮሰስ ወይም ደግሞ ፕሮግረስ ላይ ነው፣ በሂደት ላይ ያለ ነው። እሱን ካደረግን በኋላ ደግሞ ሞሮፍ ለእናንተ በርካሽ እቃዎችን ከተለያዩ ሀገር ላይ ያመጣን ለመሸጥ ዝግጁ ሆናል ማለት ነው። እንግዲህ በዛሬ ቪዲዮችን የመጣ ነው አንድም በአዲስ ስቱዲዮ እንደመጣን እና በዛ ስቱዲዮ ላይ ስራ እንደጀመርን፣ ምክንያቱም ከዚህ በፊት በአዲስ ስቱዲዮ እንመጣለን ብለን የሰራነው ቪዲዮ ነበረ ማለት ነው። እየጨረስን ነው ብለን ነበር፣ አሁን ጨርሰናል። እሱን ለመግለጽ ነው። ሁለተኛ በዳሽ ቢዝነስ ግሩፕ ከትርጉሙ አንስቶ ምን ስራዎችን እንደሚይዝ እና ምን እንደምናደርግ ገልጸናል ማለት ነው። እንደዚሁም ደግሞ በተጨማሪ እናንተም ባለፈው ሳምንት ቪዲዮ ስንሰራ እንኳን አደረሳችሁ አላለም ነበረ ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ አላለም ነበረ። በጣም ይቅርታ መጠየቅ እፈልጋለሁ ለመላው የክርስትና እምነት ተከታዮች፣ እንደዚሁም ደግሞ ሌሎችም በውጭ ሀገር ያላችሁ እንኳን አደረሳችሁ አላልኩም። በዚህ ይቅርታ ጠይቃለሁኝ። ይሄንም ለማለት ነው። ይህንን የዩቲዩብ ቻናላችን ደግሞ ቀይረን ከላይቭ ሼሪንግ ወደ ላይቭ ፖድካስት አድርገን የተለያዩ ሰዎችን እንጋብዛለን። እውቀት ያላቸው ልምድ ያላቸው በትዳር በትምህርት በሳይንስ በተለያዩ ዘርፍ ላይ ያሉ ሰዎችን እያመጣን እዚህ ስቱዲዮችን እያደረግን ከነሱ እውቀት እንወስዳለን፣ ልምድ እንወስዳለን፣ ኤክስፔሪንስ እንወስዳለን። ያንን ደግሞ ወደ እናንተ እያስተላለፍን እናንተም እንድትማሩ ኖሌጃችሁ እንድታሰፉ፣ እንደዚሁም ደግሞ በህይወቴ
ልምድ የማካፈለው ልምድ አለ። በትምህርት፣ በትዳር፣ በሪሌሽንሺፕ ሊሆን ይችላል። ከሱስ ሲወጣችሁ ሊሆን ይችላል። ከሱስ ያገገማችሁ ብዙ ሰዎች አሉ። ወጣቶች፣ እናቶች፣ አባቶች፣ ሁሉም ኤቭሪቲንግ ካላችሁ ይህንን የህይወቴን ክፍል ለሌሎች ማስተላለፍ ብላችሁ የምትሉ ካላችሁ በዚህ ዩቲዩብ ቻናላችን ማስተላለፍ እንችላለን ማለት ነው። ኮንታክታችንን አድሬሳችንን በዚህ ቪዲዮ ዲስክሪፕሽን ላይ እናስቀምጣለን ማለት ነው። ኮንታክት አድርጉን። በህይወታችሁ ሼር የምታደርጉት ነገር ካለ እሱን አካፍሉ። በዚህ ቻናል ላይ እንለቃለን ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ፒስ